ሰላም ጤና ይስጥልን ተመልካቾቻችን ክፍል የአክብሮት ሰላምታችንን እናቀርባለን መልካም ቆይታ የዓለም አቀፉ ቀይ መስቀል ኮሚቴ በፋኖ የተያዙ የአብይ አህመድ ወታደሮችን መጎብኘቱን ገለጸ በጦርነቱ የቆሰሉ ምርኮኛ ወታደሮችንም መረከቡን አስታውቋል የዓለም አቀፉ ቀይ መስቀል ኮሚቴ መግለጫ የአብይ አህመድ ወታደራዊ መኮንኖች በተደጋጋሚ የተማረከ ወታደር የለንም በሚል የሚሰጡትን ማስተባበያ ያጋለጠ እንደሆነም ተመልክቷል የፋኖ ኃይሎች የሚማርኳቸውን የአብይ አህመድ ወታደሮችን በተመለከተ በተደጋጋሚ ለዓለም አቀፉ ቀይ መስቀል ኮሚቴ ጥሪ በማድረግ እንዲረከቧቸው ቢጠይቁም በይፋ አዎንታዊ ምላሽ ሳያገኙ መቆየታቸው የሚታወስ ነው ባለፈው ዓመት በጎንደር በመቶዎች የሚቆጠሩ የአብይ አህመድ ወታደሮች በተማረኩ ጊዜ ለቀይ መስቀል ኮሚቴ ጥሪ ያደረጉት የፋኖ አመራሮች የአብይ አህመድ ወታደራዊ መኮንኖች እኛ የተማረከ ወታደር የለንም የሚል ምላሽ ለቀይ መስቀል ኮሚቴ በመስጠታቸው ሊሳካም እንዳልቻለም የሚታወስ ነው በየጊዜው የተማረከ ወታደር የለንም የሚለው የአብይ አህመድ አገዛዝ ምላሽ ሰራዊቱን በከፍተኛ ሁኔታ ያስቆጣ መሆኑን በቅርቡ በሙጃ የተማረኩት ወታደሮች መግለጻቸው ይታወቃል የዓለም አቀፉ ቀይ መስቀል ኮሚቴ ኃላፊ የሰሞኑ መግለጫ የአብይ አህመድ አገዛዝ ህዝብን የሚያደናግርበትንና በፋኖ የሚደርስበትን ጉዳት የሚደብቅበትን አካሄድ ያጋለጠ እንደሆነም ተመልክቷል በዚሁ የዓለም አቀፍ ቀይ መስቀል ኮሚቴ መግለጫ ላይ የአብይ አህመድ አገዛዝ በይፋ የሰጠው ምላሽ የለም ይበንዲ እንዳለ በአማራ ክልል የሚካሄደው የህልውና ተጋድሎ ተጠናክሮ መቀጠሉ ተገልጿል ወሎ ላይ የአብይ አህመድ አገዛዝ ከፍተኛ ቁጥር ያለው ሰራዊት እያስገባ ነው የዘውትር ተሳታፊያችን ዝርዝር ዘገባ አለው በዚህ ከተማ መርጦ ለማርያም በተደረገው ውጊያ ራሱን አትርፎ አድማ ብተናውንና ሚኒሻውን እንዳስጨረሰው በከተማው ላይ ያለው ማህበረሰብ እየተናገረ ይገኛል በተለይ ራሳቸውም በጣም ጠንካራ ከሆነ ምሽግ ላይ አስገብተው አድማ ብተናውንና ሚኒሻውን ወደ ፊት በማስቀደም እንግዲህ በአንድ ከተማ በተደረገው ውጊያ 50 በላይ የአድማ ብተናና ከ20 በላይ ሚኒሻ እንደተገደሉ ነው መረጃዎች የሚያመላክቱት ይሄ ከዚህ ውጊያ ቀጥሎ ከመርጦ ለማርያም ቀጥሎ በመርጦ ለማርያም አቅራቢያ የምትገኘው ታሪካዊቷ የግንደወይን ከተማ ላይም አሁን ከፍተኛ ውጊያ እየተደረገ መሆኑና በተለይ ደግሞ ከግንደወይን ከተማ ይሄንን መርጦ ለማርያም የነበረውን ውጊያ እና የመከላከያና የአድማ ብተና የሚኒሻ ኃይሉ በአጠቃላይ ያገዛዙ ጦር መመታቱን ተከትሎ ከግንደወይን ከተማ የነበረው የመንግስት ጦር ቦታውን ነቅሎ በመውጣት ወደ መርጦ ለማርያም እንቅስቃሴ አድርጎ ነበር ነገር ግን ራሱ የመከላከያ ሰራዊቱ ከከተማው ሳይወጣ የፋኖ ኃይሎች ደርሰው በግንደወይን ከተማም ከፍተኛ የሆነ ውጊያ በመክፈት እዛው አስቀርተውታል እንግዲህ ይሄን ተከትሎ ሌላ በሁለቱ ከተሞች መካከል ላይ ፈለገ ብርሃን የምትባል ከተማ አለች በዚህች የፈለገ ብርሃን ከተማም እንዲሁ ውጊያዎች በጣም ተጠናክረው እንደቀጠሉ እንደሚገኙ ነው መረጃዎች የሚያመላክቱት ይህ በእንዲህ እንዳለ ጎንደር በቅርብ ርቀት ላይ በምትገኘው ምንዝሮ በተባለች ቀበሌ ላይ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ከጎን ዳግማዊ ቴዎድሮስ 5ኛ ኮር ጎንደሬ በጋሻው ክፍለ ጦር እና ታድሎ ብርሃን ክፍለ ጦሮች በጋራ በፈጸሙት ማጥቃት ከፍተኛ የሆነ ድል መጎናጸፋቸውንና በተለይ ከጎንደር ወደ ማክሰኝት ከ30 በላይ ተሽከርካሪዎችን አጅቦ ሲጓዝ የነበረ አድማ ብተናዎችን በማጀብ ወደ ጦር ግንባር እነሱን በማስቀደም እንቅስቃሴ ሲያደርግ የነበረ የአገዛዙ ወይም የአብይ አህመድ ሰራዊት በዚች በማክሰኝንና ምንዝሮ በተባለች መሃል ላይ ውጊያ ገጥመው ጉዳት እንደደረሰና በተለይ የድሽቃ ተኳሹን አነጣጥሮ በመምታት ድሽቃ ተኳሹን ጨምሮ ከ11 በላይ የአድማ ብተና አባላት ሲገደሉ ከ15 በላይ የመከላከያ ሰራዊት አባላት እንደተገደሉና ከ9 በላይ ማቁሰላቸውንና በተደረገው ውጊያም አካባቢውን ለቀው መሸሸት መቻላቸውን ነው መረጃዎች የሚያመላክቱት በአዲስ አበባ ቃሊቲ በመንገድ ትራንስፖርት ማሰልጠኛ ቅጥር ግቢ በሚገኝ መጋዘን ውስጥ የታሰሩ ወጣቶች በተላላፊ በሽታ እያለቁ መሆኑ ተገለጸ በቀን ከ5 በላይ እስረኞች እየሞቱና እዚያው በግቢ ውስጥ እንዲቀበሩ እየተደረገ መሆኑንም ተመልክቷል በዋናነትም ማንነትን መሰረት ባደረገ የጅምላ እስር ወደ መጋዘኑ የተወሰዱት ወጣቶች በተስቦ በሽታ መጠቃታቸውን ሕክምና ባለማግኘታቸው ህይወታቸው እያለፈ መሆኑን ገንዘብ
ገንዘብ ከፍለው ከመጋዘኑ ማጎሪያ የወጡ እስረኞች ገልጸዋል። በቀን አንድ ዳቦ ደረቅ እየተሰጣቸው የሚገኙትና ከሰውነት ተራ ወጥተው በከፍተኛ ጉስቁልና ውስጥ ያሉት ታሳሪዎች የድረሱልን ጥሪ እያሰሙ ሲሆን ከመሃላቸው በበሽታ ያልተያዙና በጥሩ ቁመና ላይ የሚገኙት ተለይተው ወደ ወታደራዊ ማሰልጠኛ ካምፖች በሌሊት እየተወሰዱ እንዳለም በደረሰን መረጃ ላይ ተመልክቷል። የ2018 ምርጫ ክንውንን የአማራና የኦሮሚያ ክልሎች የጸጥታ ሁኔታ የሚወስነው እንደሚሆን አንድ የብልጽግና ሰነድ አመለከተ። የፋኖና የኦሮሞ ነጻነት ሰራዊት ኦላ በኃይል ካልተደመሰሱና ክልሎቹ የሰላም ቀጠና መሆናቸው ካልተረጋገጠ መጪውን ምርጫ ለማራዘም እንደሚገደድ ብልጽግና በሰነዱ አማካይነት አቋሙን አሳውቋል። በሁለቱ ክልሎች የሚካሄደው የትጥቅ ትግል መፍትሄ ካልተበጀለት የ2018 ምርጫ ለማካሄድ እንደማይቻል በራሱ በብልጽግና ፓርቲ በኩል የተዘጋጀው ሰነድ በግልጽ ያመላከተ መሆኑን ነው ለአንከር ሚዲያ በደረሰው መረጃ ላይ ተመለከተው። ከምርጫ ቦርድ የቀረበው የምርጫ አፈጻጸም አስቻይ ሁኔታዎች ግምገማም አሁን ባለው የጸጥታ ሁኔታ በመላ ሀገሪቱ በአንድ ጊዜ ምርጫ ለማካሄድ የሚቻል እንዳልሆነ የተገለጸ ሲሆን የብልጽግናው ሰነድ ይህንኑ በመተንተን የጸጥታው ሁኔታ አስተማማኝ ለማድረግ እንሰራለን ካልሆነም እናራዝማለን የሚል እቅድ እንዳለው ተመልክቷል። በብልጽግናው ሰነድ ላይ ምርጫ በየትኛው ሁኔታ ማራዘም ያለውን አሉታዊ ጎኖች በመዘርዘር መቀልበስ ከቻለን ምርጫውን ማድረግ የመጀመሪያው ተመራጭ አካሄድ ይሆናል። ካልሆነ ግን የዓለም አቀፍ ተጽዕኖን ተቋቁመን ምርጫውን ማራዘም ይገባናል የሚል ውሳኔ ላይ መድረሱን ነው ተመለከተው። ምርጫ ማራዘም የመንግስታችንን ዓለም አቀፍ ተቀባይነት ይጎዳዋል፣ ተቃውሞና ውግዘት ይገጥመናል። ስለ ብልጽግናና ዲጂታል ኢትዮጵያ እየሰበክን ነገር ግን ሀገር መቆጣጠር፣ ህግና ስርዓት ማስከበር፣ ምርጫን በጊዜው ማካሄድ አልቻልንም ብለን ማራዘም ትልቅ ጉዳት ቢኖረውም ከፓርቲያችን ህልውና የሚበልጥብን ስለሌለ የምናስቀድመው የመጣብንን አደጋ መቀልበስ ላይ ነው የሚለውን አቅጣጫ የፓርቲው አመራሮች ማስቀመጣቸው ነው ባገኘነው መረጃ ላይ የተገለጸው። በትግራይና በአማራ ክልሎች ሙሉ ቁጥጥር የለንም። በኦሮሚያም በከፊል ቀጠናዎች ሰላም ማስጠበቅ አልቻልንም። በአንዳንድ የአገሪቱ አካባቢዎች አስተማማኝ ሰላም የለም። ይህን በሚቀጥሉት 6 ወራት ውስጥ መቀልበስ ከቻልን ምርጫውን እናካሂዳለን ያለው የብልጽግናው ሰነድ ካልሆነ ውስጠ ፓርቲያችንን አጠናክረን ምርጫውን ለማራዘም የተገደድንበትን ምክንያት ገልጸን እናራዝመዋለን የሚል ድምዳሜ ላይ መድረሱን ነው በሰነዱ የተመለከተው። አሰብን በኃይል እናስመልሳለን የሚለው አጀንዳም ከምርጫው በፊት የሚቋጭበትን እርምጃ ልንወስድ ይገባል። የፋኖንና የሸኔን ኃይሎች ለመደምሰስ መላ አቅማችንን ተጠቅመን በሚቀጥሉት 6 ወራት ውስጥ ሁለቱ ክልሎች ላይ አስተማማኝ ሰላም ለማምጣት የሞት ሽረት ስራ መስራት ይጠበቅብናል። ያን ካጠናቀቅን በኋላ ፊታችንን ወደ አሰብ እናዞራለን ያለው የብልጽግናው ሰነድ በሚቀጥሉት 6 ወራት ውስጥ አጠቃላይ የሰላሙን ጉዳይ ጨርሰን ወደ ምርጫው ሂደት እንገባለን ሲልም ያትታል። ብልጽግና አሁን ያለው የሀገሪቱ ሁኔታ በዚሁ ከቀጠለ ምርጫውን ማድረግ እንደማይቻል ውስጥ ለውስጥ ለአባላቱ እየገለጸ ሲሆን ለማንኛውም አይነት የፓርቲው ውሳኔ አባላቱ ተዘጋጅተው እንዲጠብቁ ከወዲሁ ማሳሰቢያ መስጠቱም ተመልክቷል። የባለፈው ምርጫ በኮቪድ ምክንያት መራዘሙ የሚታወስ ሲሆን የሀገሪቱ የጸጥታ ሁኔታ የ2013 ምርጫ መራዘም አንዱ ምክንያት ሆኖ መጠቀሱ ይታወቃል። ታዛቢዎች እንደሚሉት ከዚህ ቀደም ከነበረው የሀገሪቱ የሰላም ሁኔታ አንጻር የዘንድሮ እጅግ የከፋ በመሆኑ ምርጫውን ለማካሄድ የሚያስችል አንዳችም ሁኔታ የለም። ሀገሪቱ የቀውስ ጊዜ ላይ እንደሆነች የአብይ አህመድ አገዛዝ ህግና ስርዓት ለማስከበር የሚያስችል አቅም እንደሌለው ከሀገሪቱ የምርጫ አካባቢዎች አብዛኞቹ በጸጥታ ችግር ውስጥ እንዳሉ በመጥቀስ ምርጫ ለማካሄድ የሚያስችል ነባራዊ ሁኔታ እንደሌለ የዘንድሮ ምርጫ ሊካሄድ እንደማይችልም በራሱ በብልጽግናው አገዛዝ ጭምር ከድምዳሜ ላይ መደረሱ መጪው የኢትዮጵያ ፖለቲካ ሁኔታ አሳሳቢ ይሆናል ሲሉ ታዛቢዎች በመግለጽ ላይ ናቸው። ከብልጽግና ድጋፍና ድጎማ ከሚደረግላቸው በቀር አብዛኞቹ የተቋሚ የፖለቲካ ፓርቲዎች ከወዲሁ ምርጫውን ለመሳተፍ እንደማይችሉ አቋማቸውን ግልጽ እያደረጉ ናቸው።